ያስቸግራል ሶስቱ ፊት በቃል والله እንደዘባረው ይወጣ الله ያርገው አሜን አጂ መሐመድ ጣሂር እየደረሱበት ከሀድራውም ጋር ሰውን ይመክራሉና ታዲሱ ዴሴ መጣው እና እንደው እንዴት ነው ሰውን እያነቃችሁት እየመከራችሁ ነው ወይ ብለው ጠየቁኝ አሉ ሳሊሶቹ አይ እየመከርን ነበር ፉንጋል እየሆነ አስቸገረን እየጠነገርኳቸው አሉ እዛ ይመታል ስል ፍርክስ እያለ አይ ዝም ብላችሁ ተናገሩ የብራት አውሎ ይሁንላችሁ አሉኝ እዱኝ ተበስቅ አይደለም እዛው ላይ እና አላህ እንደዛ ያርገው አሜን ወጭን ሐቂቃን ትልቅ ምን ዓላማት ሰዓዲያ ከይ በላይ የለም አንዲት ሴት ባሪያ ነበረች ይባላል እሷ ተሐጁድን ይተጋግሪያ ዚክሯን ዘካከረችና መጨረሻ ላይ ያ ረብ እባክህ እንደው አንተ እኔን በመውደድ ይሁንብህ ሐጃ የተባለን አውጣልኝ አኺራያን ማሳምርልኝ አለች ይባላል የሞጌታው አዛተኝቶ እስካሁን እንኳን ደህና ዱዓም ስታረጊ ትሰግጂ ነበር አሁን ተሳሳትሻላት አረዝም ብለው ተኛው ተሳሳትኩ ማለት ምንድነው የተሳሳትኩ የሞንቻ አላህ እኔ በመውደድ በእንጂ የሱን መውደድ አንቺ የታቀሽ ነው ባንተ እኔም በመውደድ ብለሽ ምትለምኛላት ይባላል ራሱ ይተኙ ሶና አልጋ ላይ አጋድሞን ሲያቆመኝ መውደድ ላይ ያውቃል علامة المحبة حقيقة ممرتنا مشم من أهل السعادة كان هنا الطهارة علي رسول عليه الصلاة والسلام التابعين من أهل السعادة وعلامة خالق السماوات والأرض የሚያሰግር ጾም ፈለግነውን ኢባዳ ብናረግ ለخالق السماوات والأرض አንድ ምንጣመው ለሱ ምናረገው ነገር የለም إن أحسنتم لأنفسكم وإن أسأتم فلها أي عليها خيرون ቢሆን ማንኛውም ኸይር ከሰራችሁ ስገዱም ጾሙም ዝከሩም ሷዲቁም መውሊድ ማውጡ በአጠቃላይ ኸይራት የተባለ ሁሉ ለፉላ ራሳችሁ ነው አይደለም የሚለው ይሁሉ ዲነል እስላም የእያንዳንዱ ቅድም ሼህ ስራጅ እንዳሉት ይጾት ተጠጥቶ ሌላ መርዝ ያገኘው ከዲነል እስላም አኩርፎ ቢወጣ ከዛሊክ ዲነል እስላም ሊጎዳ አይደለም يوم نبو حيان يا أيها الذين آمنوا من يرتد منكم عن دينه يالون يمن جوابه زلا ورقان لله اليوم فسوف يأتي الله يالون دين الجواب نقوله يا أيها الذين آمنوا من يرتد منكم عن دينه فلا يضر إلا نفسه جواب الظهور قال كدين الإسلام يفنقت أسو تذكرن يوم مسمر لقودي أكاي هدي ራሱን እንጂ ማንንም አይጎዳም ለምን ቢባል فسوف يأتي الله بقوم يحبهم ويحبونه لك خلق السماوات والأرض በዛ በወጣው ማን የተካለው የኔን ውዴታ የሚያገኙ እኔን የሚወዱ يجاهدون في سبيل الله يهون ولا يخافون لومة لائم ዲን الاسلام ጧት ማታ የሚቀሩ ከዛሊከ የሚተቹን ሰዎች ትችት የማይፈሩ አዚለቲን على المؤمنين አዒዘቲን على الكافرين አይደለም በወصفቸው አላህ ለሙእሚን ከሆነ በተዋዱ በአክብሮት የሚቀጥሩ ለጠላት ደግሞ አይበገሬ የሆኑ ናቸው ይላል ግን እንዲህ አይነት ባህሪ መሰጠት ذلك فضل الله عليه በዘር የሚገኝ አይደል በገንዘብ የሚገዛ አይደል አላህ ረህመት ነው إن الله واسع عليم
ስጦታውንም አላለቀም ለፈለገው ይሰጠዋል የሚገባውንም እየስተሂቁ አላህ ያውቀዋል ምርጫው ሚን አላህ ስለሆነ አላህ ከመረጣቸው ሰዎች አላህ ያድርገን አሜን ጨረሰው እንደተባለው ምን ጨርሰው አላህ ያድርገን አሜን ቁልማታው ዱንያ ቀሊል ለሞን ይሄን የሚያመናጅረው የትኛው ሀያት እንደ ኑህ ዘመን 900 አመት ምን ቆይ ብንሆን 3000 አመት ብንቆይ እንሰለች ነበርኩ ይባላል ቢያንስ ዱንያን እንኳን ማለት ነው ለዚቹ ለ60 ለ70 አመቷ 4 አይነት ሰው ሆኖ መሄድ ወሽም የሚገርም እኮ ነው ዋሊ በልዑምር 63 ከ60 እስከ 70 ነው ያሉት አይደለም ሷዲቁን አይደል አሁን ይሄ ያለው ምንድነው አብዛኛው ወይ ሱሉሳኑ አልቋል ወይ ሲሶ ተነስቷል ወይ ግማሽ ሆኗል አምና ከኛ ጋር የነበሩ ሰዎች አሉ ወይ አላህ ይወቀው የሁሉንም እድሜ አላህ ያስረዝመውና አመት ሁሉም የካይ ካለው ይቀጥላል ወይ ለዛሬ 3 አመት ይደርሳል ወይ የዛሬ 10 አመት አለ ወይ ሌላ ጉዳይ ነው የሚጠብቀን አለ ማለት ነው ትልቁ ችግር ግን ዱንያ ለቆ መሄድ ሳይሆን የአበዱን ሀገር አበላሽቶ መሄድ ነው ትልቁ ኪሳራ እና ማናበላሽ አላህ ያርገን من عمل صالحا من ذكر أو أنثى وهو مؤمن إلى خالق السماوات والأرض وهو مؤمن يشرط الزلاي حالو عقيداውን አስተካክሎ عقيداውን ያላስተካከለ ሰው 24 ሰዓት የፈለገውን ቢሰራ አጁ ሊያረገው ይችላል መስጊድ ሊገነባ ይችላል ዑምራ ሊያደርግ ይችላል ሊሶድቅ ይችላል عقيዳ ተበክሮ የሚሰራ ስራ መሰረት የሌለው ህንጻ 20 30 መገንባት ይቻላል ከህንጻው ከስራው ሁሉ ብዙ ገንዘብ የሚቀርበው ነው መሰረቱ ላይ ነው አይደል ነው ሌላውን ወደ ላይ ያለውን ለማሳመር የጠነከረ ከታች መሰረት መውጣት አለበት መሰረት የሌለው ግን ለባለቤቱም አይሆንም እንደውም ሰራተኞቹን ጨፈልቅና ወርቆ ሰው ሊገልም ይችላል ሊያስጠይቃል ነው መሳሰራ ስለዚህ አቂዳችንን ነገር አላህ ይጠብቅልን አሜን ያሉ ሻራያ ሁሉ ጊዜ የሚያነሱት አለ ሙስተራያ የአቂዳችን ነገር ነው አሁን ተመልሶ ቢዘይራቸው የአቂዳችን ነገር ነው ሌላውን ቢመጣ አቂዳችን ነው አሁን ላይ ትኩረት የማይሰጠው በጣም የረሳ ነው ቢኖር የአቂዳ ጉዳይ ነውና አቂዳችን አላህ ይጠብቅልን አሜን አቂዳ ማለት ሌላው አይደለም ጀሚዑል አንቢያ ያስተማሩት ነው የአላህን ህዳን ያውቁ ረሱሎችን መከተል የዲን الاسلام ኃይል በጦርነት ማንም ነጩም እንግሊዙም ተባብሮ የፈለገውንም ሊያረጉት አልቻሉ በስልጣንም ታገሉ በብርም ታገሉ ብዙ መኪዳ ለብዙ አመት ተመክሮበት ምንም ማድረግ አልቻሉ ለመጨረሻ ውጤት ያመጡ የቻሉ ዲን الاسلام የመሰለ ፎርድ ፋሪድ ነው ስለማስተፋት ወይም ማወቅ ይቻላል ነው የሙሐመድ ኢብኑ አብዱል ወሃብ ያለውን ፎርድ ልከው በቃ በዚህ ትንሽ ስኬት አግኝተዋል ይሁን ግን በጣም የሚገርማችሁ በአለም አለሱና ወልጀማ እንደዛ ቂለተር አሽዓሪያ ማቱሪዲያ የሚከተለው 95% ሆኖ በአለም ያለሽ ዋህቢ 5% ነው 24 ሰዓት ይሄን መውሊድ ለማጥፋት ሶላት አለ ረሱልን ለማጥፋት ይታገላሉ በአለም በጣም የሚገርም በአመት ምን ያህል ኪታብ ተሸጠ ብሎ በአለም ለውድድር የሚቀርብ ምን ያህል ገዢ አግኝቷል ብሎ ያቀርባሉ በአለም ገበያ ተሸጠው ኪታብ ባለፈው አመት በአንደኛ ደረጃ ከተሸጠ ኪታብ የወጣው ባንዲሁ በነግራችሁ ትገረማላችሁ ሌሎች ኪታቦች ይሸጣሉ እና በአለም ምን ያህል ታትሞ ምን ያህል በአለም ኪታብ ተሸጠ ብሎ ሲያቀርቡ በአለም እንትን የሚሉ ሰዎች የላኢሉል ኸይራት አንደኛ ሆኖ ወጣ አላሁ አክበር በሁለተኛ ሪያዱ ሷሊሂን ወጣ كلما أرادوا أن يطفئوا نور الله يريدون أن يطفئوا نور الله والله متم نوره
ዲነል እስላምና አጠፋለሁ ብሎ መታገል ፀሐይ ነፍ ብሎ ማጥፋት ይቻላል? እንኳን ፀሐይን አምፖል ማጥፋት አይቻልም። ሐፊዙ ዲኒ የሆነ ጌታ ለዲነል እስላም ይተካዋል። ግን የሚያሳዝነው ከመስመር የሚወጣው የሚያሳዝነው ወደ ጀሃነም የሚጎርፈው መብዛቱ እንጂ በነፍሱ ቁጥር እንደ ሰደድ እሳት እየተቀጣጠለ የሚሄድ እንደ ዲነል እስላም ምንም አልተገኘም። ሌላው በሴት ተደግፎ በስልጣን ተገድፎ በብር ተደግፎ በጥቅም ተደግፎ ዲነል እስላም የሆነ እንደውሳ በራሱ የሚጎርፍ ዓለም ግን እንደ ዲነል እስላም አልተገኘም። በነፍሱ ቁጥር የሚቀጣጠል ነውና ተጠቃሚ አላህ ያድርገን። አሜን። ሀያታችንን ረጅም አላህ ያድርገን። እንሰራበት አላህ ያድርገን። የሰው ልጅ ትልቅ ወረት ሀያትን ያህል ነገር ተሰጥቶ በሆነ ባልሆነው ሀያትን አባክኖ መውት የመጣለት መክሰር ከዚህ በላይ ምን አለ? የገንዘብ መክሰር ሙካ ያሳስባል አይደለም? የሰው ልጅ ግን የሚከስረው ሀያትን ያህል ነገር ነው። እያንዳንዱ ተለክቶ ተሰጥቶታል። ከዛች በፊትም ሞት የለም፣ ከዛች በኋላ ወዴት መራመድም የለም። فإذا جاء أجلهم لا يستأخرون ساعة ولا يستقدمون حال መጣም ከዛ በፊት የተለያየ አስባቦች ቢከሰቱ ቀድሞ መሄድ የለም፣ ከደረሰችም በተለያየ አስባብ ያችን መሻገር የለም ነው የሚለው ኻልቀስ ነው። እና ሁልጊዜ በህይወት ሐቅ ላይ ሆነን ወሚዱም እየደመቀ የሚሄድ አላህ ያድርገው። አሜን። ከዓመት እስከ ዓመት ድረስ የማይቋረጥ አላህ ያድርገው። በነኩት ቁጥር እየተፋፋገ የሚሄድ አላህ ያድርገው። አየነው የስም ማጥፋት ዘመቻ የሚደረግበት የተለያየ ቢቃባ ወዲያ ቢባል ወዲህ ቢባል እንደዛም ስማቸውን ካላድሮስ እንኳን ማንሳት የሚከብዱትን ሸኾች ጣዖት ነው ብለው ስም አጠፉባቸው። ሱብሃንአላህ ስንቱን ጣዖት ያፈረሱትን አይደለም የዛሂሩን የቀልብን ጣዖት ያፈረሱትን መሸኾች እነሱ መሐባ እየጨመረ ሄደ እንጂ ማጉደፍ አልተቻለም። ሻኑ ትልቁ ችግር እቺ የእሳት ራት የሚሏት መታም ዲጃውም ላይ ጋቻውም ላይ ሲታርፍ እሷ የምታየው የጋቻውንም ሆነ የምዲጃውን እሳት በእሷ አይን በዛ በጠበበ ልክ ነው የምታየው ይባላል። መታድርግም ልታረገው ነው እኮ እሷ እዲያ ዛውረር ብላ ትቀራለች። ለእስላምን በጠበበ አይናቸው እያዩ ብዙ ነገር ቢባል ሊሆን አልቻለም። እና ይሄ ብዙ ሙፈሲሮች አሉ እዚህ እንደምታውቁት። ለምን ይሄን ብዙ ጊዜ አነሳችሁ ብትሉ ለእያንዳንዱ ነቢይ የወረዱትን አያቶች ለእያንዳንዱ ነቢይ የተነገረውን የቁርአን ሱራ ብናይ ሹአይብ ስለ ላኢላሃ ኢለላህ ይናገራሉ፣ ኑህ ይናገራሉ፣ ሙሳ ይናገራሉ። የተለያየ አብዛኛው ግን የሚያተኩሩት በወቅቱ ላይ ባለው ችግር ነው። የነብዩላህ ሉጥና የሹአይብን ብናየው አብዛኛው የሚናገረው ስለምንድን ነው? የሉጥ ችግር ምን ነበር? ስለ ሊዋጥ ነው የሚያበዛው አይደለም? የሹአይብ ስለምንድን ነበር ችግሩ? የሙሳ ስለምንድን ነበር? በሲህር ያለው ነበር። እያንዳንዱ ራስ ነው በወቅቱ ችግር ላይ የበለጠ ያተኩራል። የኛ የወቅታችን በኒ እስራኤሎች የዋህቢያ መምጣት ነው። ስለ ዋህቢያ ተትቶ ሌላ ምን ዲያው ይደረጋል? አቂዳን የሚበክል ነገር ወረሩ በጣም አሸድ ስለሆነ አያሳዝንም? ሰው ቀሚስ ለብሶ ኩፍያ አድርጎ ጥምጣም ጠምጥሞ በኩፍር ሲሄድ እኮ ያሳዝናል። በጣም አንድ ሰው ከቤቱ ወጣ እኮ አንዲት ልጅ ኢየሱስ ጌታ ነው ብላ ብትወጣበት እሪ ብሎ ይጣዋን ተሸፋፍ ነው ዋህቢያ ሆና ብትመጣ እንዴት አይነት ዲኗን አጥብቃ መጣች ነው የሚገርም። እሱ እኮ የለችም ሾካለ ወረሩ የሚብሰው ይሄ ስለሆነ ነው። በሚያመልኩት ጌታ ግን ምንም ለውጥ የላቸውም። እነዛም የሰማው አባታችን ይላሉ
እነሱም በቀልባቸው ላይ የሳሉትን የሚወጣ የሚወርድ ጌታ ያመልካል። የነዛ አይዳሰስም፣ የነዛ ግን የተዳሰሰ የሚወጣ የሚገባ ሊሆን ይችላል። ፈርቁ ከዚህ ውጭ ካልሆነ በስተቀር ሁሉም ስራ ነው የሚያመልከው። ምንም ሸክ ምንም የለም። ኸያል ነው፣ ወህም ነው። ወህም ጌታ ሆኖ ያውቃል። ስሙ አላህ ስለተባለ አላህ ነው ማለት አይደለም። በስምማ በሆነ ዑመር አሊ ስንት ተጠርተን ነበር። መሐመድ ነው። ዑመር ኢብኑ ኸጣብ ሌላ ዑመር ኢብኑ ኸጣብ ነው። ዑመር ኢማም ሌላ ዑመር ነው አይደለም። አላህ መባሉ ብቻ አላህ ሊያደርገው አይችልም። ለዛ ነው የሚደጋገመው። ልጆቻችንን እንጠብቅ፣ በሐቂቃ ልጆቻችንን እንጠብቅ፣ ወንድሞቻችንን እንጠብቅ። ጊዜው ትንሽ ስለሆነ ማለት ነው። ስለዚህ ሸኽም ይሆን ሰዎች እንደ ሸኾቹ ኮሾቹ እንደለመድነው ቆራጥ ነን ኢንሻአላህ። ዘልዛላ እንዳይወጣብን ጠንከር ልንል ይገባል። አረማ ሙንክር ቢያድን ቢበዛ ባይበዛ ቢያጅብ ባያጅብ ምን ያመጣል? የመስጊድ ጉዝጓዝ ከማድቀቅ ውጭ ሌላ ሊጣብና ይችላል። ፍሬ የሆኑ አላሁመ ግፊር ለሁ ወርሐሙ ብለው ባቸውን ፈሰስ አድርገው ለሸኻቸው የሚለምኑ ደረሶች ሶስት ቢኖሩ አይበቁም? ይበቃል። ከፍሬው ለሾቹ የሁሉ ፍሬ አላህ ያድርገውና አንዳንዱ መቅሱድ እንደው መስጊድ መሙላት እየመሰለው ዝም ብሎ እየጓፈፈ አሲስ ተሰሱ ለሀገር ኢዛ ሲሆን ይታያል። አይደለም አቂድ ያበክረው አርድቦ እየቀራን አንድ ጊዜ ሾቹ ደረሳ ለካ ሳይጠራ ቃሪያ ላይ ዝም ብሎ ሶሌጣ መብላቱን አያውቁም። ያን ያህል ሲኖሩ እና አንድ ጊዜ የሆኑ ደረሶች መጥተው ከውጭ ነው አንድ ሴት ሶሌጣ አድርጋ ከዲያው በጧት በልተውባት በኋላ ስትመጣ ቸገራትና አላቀረበችም የሚለው ወሬ ደረሳች። ከዛ ወዲህ ሽፍታማ አጥርቼ አኺራን አስተካክላለሁ ስል ለሀገር ሙእዝ ያልሆንምና ሁላችሁም የተዋሳችሁን ኪታባችሁን መልሱልኝና በሉ ሂዱ ብለው የየቅራ አዘጉ። ሻፍ ሶሌጣ በሉ ካለ ፍቃድ ሳይቀሩ ሄዱ ማለት ሰምተው ከዛ እንደገና ተሰብስቦ እነዛ ደረሶች ተባረዋል ተብሎ አይ ከሄዱማ ችግር የለም ብሎ ቅራቸው ነው። አሁን በከተማም በተለያየም ቦታ የሚያስቸግረው እንደዛ እየሆነ ነው። ለሱ ትልቅ መቅሱዱ መስጊድ መሙላቱ ታጅቦ መሄዱ መስሎ የሚታየው ከሞቀው ያኔ ነው። كيف يستقيم الذل والقود أعوج لالكو عربي ሲናገሩ የአንድ ጠማማ ዛፍ ጥላ እንዴት ብሎ ቀጥል ይችላል? ዛፉ ሲጣመም ጥላው ሲሆን ነው። እና ከሾቹ ሊወሰድ የሚገባው ይሄ ነው። ረሂመሁላህ ረህመተ ዋሲዓ መሽም የሸጊ ስር እያንዳንዱ ያፈሯቸው መሰሎቻቸውን መሆናቸው አልፎ ተፈልጎ አንዳንድ ክርዳዳ አይገኝም ወይ? ይሄ ስንዴ ውስጥ ክርዳዳ አይኖርም ብሎ ማሰብ አስቸጋሪ ነው የሚሆነው። አና ሁኩመት ይናገሩ ይባላል። ከሾቹ ሲባል የምንኮራባቸው ወደድናቸው በየቦታው ምን ፈልጎ ይመስላል? ኢማሙ በሸኽነትም ከሾቹ ከሸህ ዑመር ፈልጉልን የሚለውን ስለሆነ ነው። እንደ ዛፉ እንደ ባህር ዛፍ ቀጥ ብሎ ይወጣል ብሎ እኮ ነው አይደል? እሱ መይል ቢገኝ ኑሮ በየቦታው ሆኖ እኮ ሙእዚ ይሆን ነበር አይደል? ዱንያ ላይ ያስፈልገ አኺራ አስተያየት የፈለሻ ነው። እዛ ያቀራውንማ ተው እንዲያይዛል የተበከሉ ናቸው። ይሰጥና ማሃግላቸው በሳቸው በደረሶቻቸው አህሉላህ ሁሉ ተደስቷል። መላእክቱም የሚደሰቱበት ረሱሉም የሚደሰቱበት አድራ አላህ ያደርጋቸው በአፊያ አላህ ያደርጋቸው። ስለዚህ ፈሊወልድ ሻሂዱ ሚንኩም ኻኢብ ነው ያሉት ረሱል አለይሂ ሰላቱ ወሰላም። እጅ ለእጅ ተያይዘን በሐቂቃ የተበከለ የመጣ ጥሩ አይደለም። አንድ ብረት ድስት ወጥ ተሰርቶ ለይላ መውሊድ ቅድም 4 በሬ ሲሉ ነበር አይደል? እያንዳንዱ ድስት ላይ ትንሽ ናፍጣ ጠብቀው ቢደረግባት አሁን ይሄ መውሊድ ጣፍቶ እንበላው ነበር። ይሄ ነው ትንሽ ነው፣ ትንሽ ናፍጣ ብቻ ነው። ብዙ እኮ መረቅ ነው። ትንሽ ናፍጣ ጣፍቶ ቢደረግባት የሁሉ ሰው ራት በልቶ እንዲህ ሲጥም ያድር ነበር።
ንጹህ ስለሆነ ወጡም ተበላ እንጀራውም ይበላ ብዙ ዒልም ላይ እንደናፍታ የሆነ የሚበክል የአቂዳ ቫይረስ ከተገኘበት አለቀ ያ ሰው አጀብ ዘናለህ የናባ ተበላሽቶ በትንሽ ነገር ይበላሻል ሸሩ ይገለባል ጂል ያው ነው እና የሚገርም አቂዳቸውን ለቀው ተካሉብ የሚያረጉ ሰዎች ዱንያም ላይ ሳይከብሩ ሳያምርባቸው አኺራቸውንም አበላሽተው መሄዳቸው ነው የሚገርም እነዛ አቂዳቸውን ልቅ አድርገው ሽሮ የሚበሉት በኪራይ ቤት ያሉት ሰዎች ኑራቸው እየተንጸባረቀ እነዛ መረቅ የሚበሉት ግንባራቸው እየነጣ ነው ሄዶ የሚያዩ ያይገርማችሁ አቀላል ፊት ላይ ይታያል ኑራን ኢማን እንኳን ታገኙበት እኮ ሊከብር ሊያምርበት ነበር እኮ የቀየረው አይደል ሀብታሞቹ ተከብረው ተፈርተው እነዚህ ሙስተቂሎቹ ናቸው እንጂ ማን ያታየው ራስ ፊት አትቀርቡ የሚባሉ አሉ እና ኢንሻአላህ ለዲን الاسلام ቅድም እንዳለው የዑለማው ብቻ አይደለም ወንዱም ሴቱም ትንሹም ትልቁም ነጋዴውም ገበሬውም ጠንክረን ሽንዱን ያለ ትንሽ ጊዜ ጨክነን በደህና እንጨርሳት ወደንም ጠላንም ማለቋ ላይ ቀር وساول موت بين الخلق طرا فكلهم راحين للفناء قبل እንዲያስያዘው ሁሉም እኮ ሀብታም ማይል ዲሃይል የሚገርም በስልጣን የሚቀር የለ በተቋም የሚቀር የለ በማሽያ የሚያመልጥ የለ በረንዳ የሚያድረው የለ ህንጻው ላይ ያለ ወላው ኩንቱም ፊ ቡሩጅ ሙሸየዳ አይደለም ያለው በስንት ህንጻ ውስጥ ሆኖ መዝው ያወጣዋል ይሏል አላ ህንጻው ገጥሮት አሁን ህንጻ ያሰራው አብዛኛው ብታው ታላቅ ይዲ ሀያት አይደለም የሚስተባል ነው የሚጫወተው እና መሻይኾቻችን ያ በላይ በሩ ዓለም የሚሄደው ባይለር እንትኑ አየሩ አቂዳችን ነው ሹፌሮቹ ያሉት መሻይኾቻችን ናቸው ከኋላኛ ተሳፍረን ኢንሻአላህ ጫካ ለጫካ ሳንሄድ መንደር ለማንደር ሳንሄድ በሐዋ አበራን የጀነት الفردوس ሰዎች አላህ ያድርገን የሰራነው ቀቡል አላህ ያድርገን ኢኽላሱን አላህ ይወፍቀን ቀቡሉንም አላህ ይስጠን ቀቡሉ ዋናው ትልቁ ነገር ቀቡሉ አላህ ይስጠን እንደማን እንደነሽም ተገዳድፈን አንዱ ልንሻገር እንጂ አንድ ሰው ዲልዲ ላይ ቆሞ ቤት ሰርቶ ዝም ብሎ ሊዝናና አይችልም መስል ባለመኪናም ከሆነ ሸገር ነው የሚለው ለምክር ደግሞ አንድ ቀን አንዱ ይመክራል አንድ ቀን አንዱ ሁላችንም መተጋገፍ ግድ ይሆናል አንዴው ሼክ ነበሩ ሰው ታዚያ ላይ ልጅም ሲሞት ምንም ሲል የሚያላው ሰው ሁላ ለምን እንዲህ ታደርጋላችሁ እያሉ ሲቆጡ ምን ሲሉ የሞሚላ አያም የሰው ልጅ በሞተና መሽም ሞትን አላህ ያዘውና ባስ ብለው ተነሱና ምን አሏቸው ፍሌሎቹ ናቸው አለቀሱ አንዱ እንደማልቀሱ እንደንም ማረጋቸው ልቅጥ እንደማጣትም ብለው እና ምን ነው እናንተ እኛ ስትቆጣው ደግሞ ዛሬ በእናንተ ተቆጡኝ ይላሉ ዛሬ ደግሞ እናንተ ተቆጣጣችሁ መደጋገፍ ነው አይዞች ለጅ ነው የምንሸጋገረው ማለት ነው አጂብ والله ይኸው ሲሆን አንዱ ማለት ጽፉ ነው ሁሉን ሰርቶ አንዱ ተመካሪ ሆኖ አይደለም እሺ ተደጋግፈን ለመህር ነው ምክሩን በሽዎቹ እንደሚያምር እናውቀዋለን እንዴት አርጎ እንደሚጣበቅ እናያዋለን ትልልቅ መሻይኾችን እንዴት እንደሚያረጉ እናያለን ወይዞማ ኮነ ሸታጁ ጋር ቋንቋል ብለው ሲነሱ ሰው ዛው ላይ ይነጣዋል ማጅሙአው መውኢዟ ነበራቸውና አደም ብለው ገብተው አይደለም ሙስሊሙ ለሼህ መሐመድ ያሲን ያሉ እዚህ ያቁታል አንዲት የሃይማኖቱ ተከታይ ያልሆነች ሴት ጎረቤት ነበረች ይባላል እና እስቲ እንደው ቀደም ብዬ ይሄው ሰው ሳይጀምሩ የልጆችን ምሳ ለስራ እሱው እዚህ ተጀመሩ እንደው ምሳውን መስራት አልችልም ወጡንም እንደው ከዚህ ሸቀራለሁና ሳይጀምሩ ማጋ የልጆችን ምሳ ለስራ
እንደው የለም አወቁንም ማማሰል አልችልም እንደው ልቧን ወሰዳት እንደው አዛ ወስደኛልና እስቲ ሰው ሳይጀምሩ ቀድሜ ልጆች የምስራ ላብስል ትላለች ይባላል ያብ ወረጁሊ ኸይሩን من ألف رجل لرجل يبالا يعني أنفعني يبالا قالوا رجل خير من ألف رجل لرجل حلاچوم መቃላቸው የተስተካከሉ መሻይኾች እንግዲህ እነሱ አንዲም ነዲያንዲም አልተገኙ ቦታችን ያለው ፍትል መሻይኾች ባለው ታልተጠቀመ ትልቅ ስራ ሰሩ ሰዎቹ ሸህ መሐመድ ኢብራሂም ሻርጎቤ ነበሩና አንዲዜ እንደው ደረሳው እንደሚያስቸግር አላቸውና ራት ካሁን በኋላ ሌላ ኢሌን እየቀራሁኝ ይጨርሳለሁ እንጂ አያስፈልግም ብለው አባረሩ። ይሄን ሸጊ ሰሰሙ በኋላ እናም ብለው ላኩባቸው አንቱ ያሁን ደረሳ ብለው ከዘጋሁ እኮ እነሱም ደግሞ ያሁኑ ደረሳና አንድ ይነገር ይናንቱ ቢሉ የት ይገኛልና ደረሳ ያሁኑ ወቅት ቢሆንም እኮ እኛም ያሁኑ ወቅት ይሻላል አላቸው። ወዲያው ጧራን ፈለጉና ወዲያው ነው ጠራልኝ አሉ። አንድ ደረሳ ብቻ ነበር እዛው አስጀመሩ እስከ መጨረሻው ያቀሩ ሀያታቸው ነው የቶቹና አምረ ለማሟላት እርስ በርሳችን ያው ካልተነጋገር ሌላ ብንጠብቅ ያለፈውም አልፏል የሚመጣውም የሌላ ዲን ነው ያለው ስለሆነ ነው በሰማነው የምንጠቀም አላህ ያድርገን አሜን አቅላችንን የምንጠቀምበት አላህ ያድርገን የሰው ልጅ አድርጎ ሲፈጥረን ዲነል እስላም ሲሰጠን ከዚህ በላይ ትልቅ ኒዕማ የለም ማን ምንድን ነው ውርን ተከትሎ እኮ አይሄድም አይደለም አላህ ሲፈልግ ተቋው ያለው የት ነው የሌላ ሰዎች እነማን ናቸው ወይ ተመከተሉ እንኳን መምራት ያቀተው የሚከተሉን አለማወቅ እኮ የሚገርም ነው እዲም እንዳለው አሁን እዚህ የባጃጅ ሹፌር ያንን ባይለቱ ሲሳደቡ ምን ይሄ የማያውቅ እውቀት የሌለው ሲሰማው ምን ይሆን ሶስቆ ያልኩ እንዴት አስተረፈቱ ይስቃሉ ወይስ ነው አንተ ወለተ ማዋቂ ነው የኢንተርኔት ደረሳ የኢንተርኔት ሼህ የጋዜጣ ሼህ በስንት ፉኑን የቲክቶክ የነደዱትን ሼሆች እነሱን በስተት ላይ አቂዳ እንደሌላቸው አርጎ ባገኘው ኢንተርኔት በፌስቡክ በቲክቶክ ብቻ ሼህ ላይ ሲባል ምን ይባላል የኔ ከተራ አቅላለሁ ብላችሁ ታስባላችሁ ሮንጃው አላስረት ኢንሳን ይሄድ ይሄ ያው የሌላ የባህይም አቅል ያዘው ማለት ነው ኢድራክ የሚባለው እንጂ አቅለ ሳይሆን ኢድራክ አለ አቦል ኡላኢከ ከላአንዓም የተባለው ነውና እንደሰው ኑሮ እንደሰው አስበን ختامችን አላህ አሳምሮልን ይሄ አብሮ እንግዲህ እየደመቀ ወደ ልጅ እየተሻገረ ለአንተ ቁም ሰዓ አላህ ያድርገው ሁሉም በእነሱ ግን የሚገባ አላህ ያድርገው ሁሉም በእነሱ ስር የሚሆን አላህ ያድርገው አብሮ ተሳፍሮ የጀነት ለመሆን ማለት ነው የማይንጠበጠብባቸው አላህ ያድርገው ወአንቱም ተፍሊቱን ይየዲ አልዋዲና እንደው መታጠቂያችሁን ይዤ አወጣችኋለሁ እናንተ ያፈተለካችሁ እንዲያላችሁ ወደ ታች አውጥቷል እና ሁሉም የማያፈተልክ አላህ ያድርገው ሸቃዋ ያለው መልሶ የማይመጣ አላህ ያድርገው የነሻገር ጦር የደረሳ ሁሉ የሚያምር መሆኑ ነው አልኳቸው አንዴ ወጥቶ ነበርና ወጥቶ እኛ ኮዶ አስናረግ መጀመሪያ አሉ እንኳን እጣው የጠፋ መልኩ የጠፋ ደረሳ እንኳን እንዳይመጣ ዱዓ አድርገንበታል እጣው የጠፋ መልኩ የጠፋ እንኳን እንዳይመጣባቸው አሁን ሰፈር አላህ ከሰው የወጡትን እንደዛው አላህ ያድርጋቸው ሌሎችም የሚወጡትን እንደዛው አላህ ያድርጋቸው ከዛም የሚወጡትን እንደዛው አላህ ያድርጋቸው የማይፈጠርበት ነው አላህ ያድርጋቸው ደስ ይበላቸው ሶኒያ የሁሉ ሸቃው የማያገኘው የሚታበስለት በሰዓዲያ የሚሄድ ሙአይድ ዲን ይሆን አላህ ያድርጋቸው ሩክነ ዲን አላህ ያድርጋቸው ምን አህሊ ሰዓዲያ ያድርጎት በረሱል ላዳይ ንጹህ ሆነ ጣራ ለመገኘት አሜን ለቀድመውና